ከሰሞኑን ባደረባቸው ምክንያት በሆስፒታል ሲረዱ ቆይቶ ነበር። ነገር ግን ዛሬ ማለትም እሁድ ጥቅምት 9 ከዚህ ዓለም በሞት ተለይቷል። ለወዳጆቻቸው፣ ለዘመዶቻቸው፣ ለቤተሰቦቻቸው በሙሉ መጽናናት ፊርደውስ አልአላን ይወፍቃቸው። ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ዱንያን ተሰናበቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። እኛ የአላህ ሱብሓነሁ ወተዓላ ነን፣ ወደሱ ተመላሽ ነው። ሁሉም ነገር ደግሞ ምድር ላይ ያለ ጠፊ ነው። ሱብሃንአላህ። የኛ ነብይ አለይሂ ሰላቱ ወሰላም ምን አሉ? በኖራችሁበት ትሞታላችሁ፣ በሞታችሁበት ትቀሰቀሳላችሁ አሉ። ዶክተር ሐጂ ዑመር ሙፍቲ ጣታቸውን እንዲህ ብለው በሻሃዳ ነው የሄዱት። አላሁ ረቡል ዒዛ በረሕመቱ በእዝነቱ ይውደድላቸው፣ ፊርደውስ አልአላን ይወፍቃቸው። የኛንም ኻቲማችንን አላህ ሱብሓነሁ ወተዓላ ያሳምርልን። አላሁመ አሚን። ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢና ሊላሂ ወኢና ኢለይሂ ራጂዑን። ክቡር ዶክተር ተቀዳሚ እጅግ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሐጂ ሙፍቲ ዑመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሐጂ ሙፍቲ ኢድሪስ በዛሬው ዕለት እንግዲህ ህይወታቸው አልፏል። በጠና ታመው በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር። ቋንዴ እንዳታሳልፉት ሁሉም ሰው እንዲገኝ ዘንድ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በዛሬው ዕለት ያጣናቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በነገው ዕለት የሽኝት ፕሮግራማቸው ከ10 ሰዓት በኋላ የሚደረግ ይሆናል። የሰላተል ጀናዛ ደግሞ ለረጅም ዓመታት ባገለገሉበት የፒያሳው ኑር መስጂድ የሚደረግ ሲሆን ይህንንም ያሳወቁት የተቋቋሙ ኮሚቴ ከቤተሰብ ጋር በመመካከር ነው። ስለዚህ ሁሉም ሙስሊም ይህንን አውቆ በሽኝት ስነ ስርዓቱ ላይ እንዲሳተፍ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላህ እንዲያዝንላቸውም በደንብ ዱዓ እናርግላቸው። እጅግ ያሳዝናል፣ ልብም ይሰብራል። ለኢትዮጵያውያን ታላቅ መርዶ ተሰምቷል። በዚህ ሰዓት መላው ኢትዮጵያውያን ሙስሊም ክርስቲያኑ ከጫፍ እስከ ጫፍ ሀዘናቸው ለአባታችን እየገለጹ ይገኛሉ። የሀገራችን እስልምና እምነት ተከታዮች ታላቅ አባትና መሪ የሆኑት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አሄራ መሄዳቸው እንግዲህ ተሰምቷል። ለኢትዮጵያውያን ሙስሊሞች አንድነት፣ ሰላም እንዲሁም ደግሞ የእስልምና እሴቶች መከበር ላበረከቱት አስተዋጽኦ ታሪካቸው ከመቼውም ጊዜ በላይ በልባችንና በዘመናችን ተጽፎ ይኖራል ሲሉ እጅግ በርካቶች እየገለጹ ይገኛሉ። ታላቅና ቁም ነገር ያላቸው አባት እንግዲህ በዛሬው ዕለት አተናል። እጅግ ያሳዝናል። ለቤተሰቦቻቸውና ለመላው ኢትዮጵያውያን መጽናናትን ይስጠን። ኢና ሊላሂ ወኢና ኢለይሂ ራጂዑን